አሞኛል ግን ግድ ስለሆነብኝ መጣሁ። ቆርቆሮም ሰብስባት ነው የጠበቁኝ። ማለት የስደት አለ የሚለው ነገር አላህ ይድረስልኝ። በቃ የመጨረሻው ማለት ነው። ይኸው ዛሬ ፈርሷል እንደምታዩት እንደዚህ አፍሷታል ማለት ነው። በጣም ነው የምታሳዝነው። የምትሰራው ምግብ ለጉልበቷ እንኳን አሳሳ ቦታ ነበረ። ጨረቃ ነው፣ ማንንም መጠየቅ አይቻልም። የጨረቃ ስለነበረ ማለት ነው። በመንገድ በሁለት አይነት መንገድ ነው የሚያገኘው። ስለዚህ ምንም አይነት የሚፈጠው ነገር የለም። ያው ቆርቆሮም እንደተሰብስበው ቤትም ያው እንደዚህ ፈርሰው እንዳለ ሰፈሩ ፈርሰው ሲጀመር የሚቻላለ በቃ እንደ እሳት እየተቃጠለች በሰው ሀገር እንጃ አላውቅም። አሁን ላይ ምንም መናገር አልችልም። ማለት ከችግር ላይ ችግር ነው እየተደራረበብኝ ያለው እና ግን ሁሉ ነገር ለበጎ ነው ማለት ታምሜ ተኝቼ ከበሽታ ሳልገግም እንደዚህ አይነት መርዶ መስማት ለእኔ በጣም ከባድ ነው። ግን አይዞሽ ሁሉ ነገር ለበጎ ነው። ለምክንያት ሊሆን ይችላል። በቃ ማለት የሆነ አዲስ አበባ ላይ እንኳን ተስፋ ብቆርጥ እንደምታዩት 12 ቆርቆሮ ነበር እና እዚህ እንኳን መጥቼ እኖራለሁ የሚል ተስፋ ነበረኝ እና አበረታታ ተባካችሁ። አሁን ግን ይህም ተስፋ የለም ማለት ነው። ያው ቤቱን ላሳያችሁ። ይሄ ነው ቻናሏ እና እዚህ ጋር ተሰብስቧል እና አበረታታ። ከኛ ስደተኞች እርስ በራሳችን ነው ማለት አሁን ይሄ ሁሉ ፈራሽ ነው። የሰው ልጅ ህይወት እንደዚህ ናት። መንግስት አሁን ላይ አሁን ኢትዮጵያ ላይ ይሄ ነው ቻናሏ እያያችሁ እንደዚህ በስደት እንደሳት ተቃጥላ ተንገብግባ መልኳ ሁሉ ጠፍቶ ያፈራችውን በአንድ ጀንበር ድብና አድርጎ አፈር ከድሜን ያብላት። አስፊ አላሁል መለኪ አስፊ አላሁል መለኪ። አላህ የስራቸውን ይስጣቸው። ከዚች ምንም መናገራችን በጣም የሚያሳዝነው አላህ ይድረስልሽ። አላህ የተሻለ አለ። ያውም እኔ ብዙ ነገር እንትን አላልኩኝ ማለት እችላለሁ። አውቃለሁ በጣም ነው ብዙ ልጆች እንደዚህ እንትን ብለው ልጆች ነው እንዳለ ፈራሽ ናቸው ሰፈሮች በሙሉ ማለት ነው። ምንም ስወጣጠቀው ማለት ነው። እንዴ አፍሮሶን ምን ሊያረጉበት ነው አልኩኝ። እንደዚህ ሰውን የሚያሰቃዩ ስደት ላይ በተለይ የሰራችሁት ገንዘብ እንደዚህ ሲሆን በጣም ነው የሚያቃጥለው ማለት ነው። የሞት ሞት ነው። የሞት ሞት ወላሂ የሞት ሞት። የኛ የስደተኞች መከራ መቼ ነው የሚያበቃው? መቼ ነው የሚቆምልን? አላህ ይድረስልሽ። አላህ የተሻለው ነገር አለ። አላህ በኸይር ነገር ሰርፕራይዝ ያደርግሽ። እሱ የተሻለ ነገር አለ። ቀድሞ ታውቁት ነው መሰል እንጨቱ ራሱ ቀድሞ ወይራው ቀድሞ ደርቋል። ሀቢቢ አላህ ይድረስልሽ። እሱ ራህመቱ ሰፊ ነው። ሰውን የማይጮቅን አላህ ብቻ ነው።